ሰላም ጤና ይስጥልን። ሰላም ይስጥልን። እንኳን ወደ ኢጃዛ ሚዲያ በሰላም መጣሽ። ዛሬ ባለታሪካችንና ማን ልበል ከመታወቅ እንጀምር። ማያ እባላለሁ። የአባቴ ስም መልካም። እሺ ማያ፣ ወደ ኢጃዛ ሚዲያ ምን አመጣሽ? ምን ጉዳይ አጋጠመሽ? ለተመልካቾቻችን ታሪክሽን መንገር የምችል ከሆነ እድሉ ክፍት ነው። እሺ፣ አመሰግናለሁ። ወደ ሚዲያ የቀረብኩበት ምክንያት ከልጅነት ጀምሮ የማንነት ጥያቄ ነበረኝ እና ያንን ጥያቄ ስላልተመለሰልኝ ምናልባት በሚዲያ ከተፈታ ብዬ ወደ እናንተ ለመቅረብ ትችላለሁ። እሺ ማያ፣ ያንን ታሪክ ለተመልካቾቻችን ማቅረብ ከቻልሽ ዘርዘር ባለ መንገድ እንድታቀርቢልን ነበረ። እሺ Sorry. Hello. ደግሞ ምን ፈለግ? ስማ፣ ልጄንማ ይሄን ያህል ታግሼ ተቸግሬ ብዙ ነገርን አሳልፌ አሳድጊያታለሁ። ከዚህ በኋላ ደግሞ እኔ ምንም ማድረግ አልችልም። የራሷን ውሳኔ ማድረግ የምችልበት እድሜ ደረጃ ላይ ደርሰናል። እሺ ማያ፣ እስካሁን ለነበረ ቆይታ እጅግ በጣም አመሰግናለሁ። በስተመጨረሻ አባቴ ለምትዩ ማስተላለፍ የምፈልጊው ወይ መጠየቅ የምፈልጊው ነገር ካለ እድሉን ሰጥቼሻለሁ። እሺ፣ አመሰግናለሁ። እሺ አባቴ ይህንን ሚዲያ እንደምትከታተል አውቃለሁ። ብዙ ጊዜ በአካልም ሆነ በስልክ የማንነት ጥያቄ ጠይቄ ልትመልስልኝ ፈቃደኛ አልነበርክም። ስለዚህ አሁን ስምህን መግለጽ ያልፈለጉበት ምክንያት የቤተሰቦችን ክብር ለመጠበቅና ዝናህን ለመጠበቅ ስል ነው። የዲኤንኤ ምርመራ ለማድረግ ፈቃደኛ ከሆንክ በዚሁ አድራሻ ልታገኛቸው ትችላለህ። ካልሆነ ፈቃደኛ ካልሆንክ ግን ስምህንና ፎቶክን ለሚዲያ ለመግለጽ ትገደዳለህ። ልጅት ምን ይታዘዝልሽ? ምንም አልፈልግም። አመሰግናለሁ። መቀጠል ይችላል። ይኸውልሽ ልጅነትሽን በሚስጥር እቀበላለሁ። የኔም አባትነትን እንደዛው። ሌላው እናትሽንም አንቺንም የሚያስፈልገውን ነገር ለመርዳት ቃል ገባሁ። ግን አንቺ ጋር ያለው ይሄ ካሜራ፣ ጋዜጣ ምናምን የምትይው ነገር እባክሽ አይረባሽምና ተይው። ምን ትያለሽ? ጨረስ ያንተው ማንነቴን እንጂ ያንተን የማይረባ ገንዘብ ፈልጋለሁ። ገንዘብም ሆነ አባትነት በሚያስፈልገኝ ሰዓት ከጎኔ አለ። ሚዲያ ላይ ማንነትንና ስምን ያልገለጽኩበት ምክንያት እኔ እንዳንተ ስላልሆንኩ ሕሊና ስላለኝ የቤተሰብ ክብርህንና ዝናህን ለመጠበቅ ስል። አሁንም በምን ነገር የማትስማማ ከሆነ ማንነትን አውጥቼ ለሚዲያ ዘረግ የመጨረሻ የሚያስጠንቅ ነገር ቢሆን የዲኤንኤ ምርመራ ለማድረግ ዝግጁ ስትሆን ብቻ ድሮም ባለጌ ያሳደጉ ባለጌ። እንደምን አለሽ? እንዴት ዋሉ?
የተከበሩ ጋዜጠኛ ምን ይታዘዝልሽ? ይቆየኝ። አሁን ምንም አያስፈልገኝም። ምን ነበር አቶ ሰሪ? ያው የፈለኩሽ ይገባሻል። እንዴት ነው በዛው በአመለካከትሽ ጥምዝዝ እንዳለ እንደጸናሽ ነው ወይ ሌላ አዲስ ሀሳብ አለሽ? ይቅርታ አቶ ሰሪ፣ የተለየ አዲስ ሀሳብ ካለት ምን ነው የመጣሁት? አሁን መሄድ ይኖርብኛል። አንቺ ይቅርታ አቶ ሰሪ፣ ታውቁት እየጮሁብኝ ነው። እኔ ይኸውልሽ ማንም ሰው ጥሎኝ ሄዶ አያውቅም። ስለዚህ እንዴት ነው ጥለሽኝ የምትሄጂው? ከዚህ በኋላ በእንደዚህ አይነት ነገር መነጋገር አልፈልግም። ይበቃኛል። ይኸውልሽ አባትሽ ቁጭ በይ። አባትሽ ይቅርታ አቶ ሰሪ፣ በተሳካ መልኩ ሕክምናውን ጨርሶ ነገ ወደ ሀገሩ ይገባል። ሌላው እያንዳንዱ የሕክምናውን ውጤት ማስረጃዎችና በቀጣይም ደግሞ ለሚኖረው የሕክምና ፕሮሰስ ሁሉ ነገር መረጃ እጅ ላይ ይገኛል። ስለዚህ ያንን በፈለግሽበት ሰዓት ቀጥታ ለእኔ መደወል ነው። ሌላ ደግሞ የሚገርምሽ ነገር ይሄ ሙያዬ ምን የምትይውን ትተሽ እኔ እጅ ላይ ያለ ህይወትሽን የሚቀይረውን ነገር መቀበል ነው ያለብሽ። ስለዚህ ያስተላለፍሽውን ፒክቸር ወይንም ቪዲዮ ማጥፋት ነው ያለብሽ። አሁን ቢሮ የቀጠርሽው ሰው አለ፣ ተነስተሽ ወደ ጉዳይሽ። ሌላው ገና ሰልፍ ምናምን ጠብቀሽ አይደል የምትሄጂው? እንዳይረፍድብሽ አስበሽ ንገሪኝ። ፍቅርተ። አቤት ጋሼ። እስቲ ውሃ አምጪ። እሺ። በተለያየ ስራዎች ተወጥሬ እኮ የትምህርትሽን ውጤት ሳልጠይቅሽ እንዴት ነው? ጥሩ ነው ወይ ጋሼ? ሳላሳየት ፈተኔ ለምጣ ለማሳየት ዋው በጣም ጥሩ ውጤት ነው። አመሰግናለሁ። በዚሁ ውጤት ከቀጠልሽና ዋናውን ትምህርት ከጨረስሽ በኋላ አንዱን ካምፓኒ ተማሪዋለሽ ማለት ነው። እሺ ጋሼ፣ አመሰግናለሁ። በስትሮክ ስማኝ፣ በትክክል አዳምጠኝ። አዎ መኖሪያ ቤታችንን ለጊዜው እንደ ቢሮ እንጠቀምበታለን። አዎ ሌላው ይኸውልህ እቺ መርዝ ቢሮ ድረስ መታ ብዙ ነገር ታበላሽ ስለምትችል መጠንቀቅ አለብህ። ሌላው ደግሞ
ቤተሰቦችን እንዳለ ለጊዜ ወደ ውጭ ልኬያቸዋለሁ። አዎ፣ ስለዚህ ጥንቃቄ መውሰድ አለበት። ገለባጭ የለውም። በትክክል አዳምጠኝ። መልሼ ደወልኩልህ ማለት ያልነገርኩ ነገር ነበር። አሁኑን ወደ ቤት ና። ምን ትላለህ? አዎ፣ ለጊዜው ቢሮአችን ቤታችን ውስጥ ነው። አዎ፣ በአስቸኳይ እንድትመጣ። እንዴት አደርክ አለቃ? ምን ነው በጠዋት? ያልተለመደ ነው ብዬ ነው። ለምን ትክክል አለ። እነዚህ ሰነዶች ገቢዎችና የተለያየ የቦታ የሚገቡ ሰነዶች ናቸው እና በአስቸኳይ እንድትፈጽማቸው ፈልጋለሁ። ሌላው እኛ 5 ሳንቲም ስህተት ውስጥ መግባት የለብንም። መሳታት የተከለከለ ነው። ምን ታደርግልኛለህ? በአስቸኳይ ነገር ጨርስልኛለህ። ሌላውና ዋናው አንገብጋቢ ነገር የጋዜጠኛዋን እያንዳንዷን እንቅስቃሴ በትክክል ትከታተል። ስህተት ፈጽሞ አልፈልግም። እኛ ተንቀራፈፍን ቁጥር እነሱ ራዲካል ነው የሚሄዱብን። የጋዜጠኛዋንም ጉዳይ ቢሆን ሰዎች መድቤ እየተከታተልኩ ነው። ምንም ስጋት አይገባ። አስፈላጊም ከሆነ እሷን ጎል የሚያስገባ ነገር መረጃ እንዳለን የታወቀ ነው። ይህንንም ጉዳይ ቢሆን ቶሎ ጨርሼ አሳውቅሃለሁ። መልካም ቀን። ውድ ተመልካቾቻችን በጉጉት ወደምንጠብቀው የዲኤንኤ ውጤት የምንሰማበት ሰዓት ደርሰናል። ምርመራ ካደረጋችሁበት ተቋም በ3 ህጋዊ ማህተም ውጤቱ ተልኮልናል። አሁን ውጤቱን ወደምንከፍትበት ሰዓት ላይ ደርሰናል። ውጤቱ እንደሚያሳየው ከ3 አዋሪ ደብዳቤዎች ጋር ተልኮልናል። ምን ዝርዝሩን ከመናገር ወደ ውጤቱ ብገባ ከአቶ ሶሪ ከጉንጫቸው የተወሰደ ህዋስ በማባዣ ማሽን ተዋስቶ የተመሳከረ ሲሆን ከወይዘሪት ማያ ከጉንጯ በተወሰደ ህዋስ በማባዣ ማሽን የተመሳከረ ሲሆን አቶ ሶሪ የወይዘሪት ማያ አባት የመሆን እድላቸው ከመቶ አባት የመሆናቸው እድል ከመቶ አላልኩሽም? ዝም ብለሽ ደፋሽ። አልጨረስኩም እኮ ማያ፣ ወይዘሪት ማያ
ነው።